ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም ሁሉ መልካም ነው? ዛሬ እንግዲህ የሀገራችን ሱቅ እቃዎች አሳያችሁ መጥቻለሁ። እንግዲህ ይሄንን እቃዎች ማሳያችሁ ከማቀው ሰው ሱቅ ውስጥ ሆኜ ነው። እቃው ግን እንዲው አስጠጋችሁም ማለት ነው። ባይን ብቻ ነው የምትጠግቡት። ያው ባይን ካየነው ራሱ አንድ ተስፋ ነው። ኖሮ ካየነው አቶ ጠፋ ተብሎ ከሚጮኸው ኖሮ ካየነው አንድ ተስፋ ነው። ይሄው እንግዲህ ወተት አለ፣ ሁሉ ነገር አለ እዚህ ውስጥ። አሁን ምንም የጠፋ ነገር የለም። ግን ይሄ ባለ ሱቅ ደግሞ የሚሸጠው አንድ ባንድ አይደለም ማለት ነው። አንድ ባንድ አይሸጥም። ያው አከፋፋይ ነው። እሽጉን ነው አንድ ጊዜ እሽጉን በደርዘን ነው የሚሸጠው እንጂ አንድ አይሸጥም። ግን ለማንኛውም እቃው ኖሮ ተገኝቶ በቦታው ላይ መገኘቱ ራሱ አንድ ተስፋ ነው እና ይሄንን እላችኋለሁ። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ ይዤላችሁ የመጣሁት የሱቅ እቃዎች በየአይነቱ ነው እና ያው ሰው ሀገር ያለው ራሱ እኛ ሀገር ሁሉ ነገር አለ። ምንም የጠፋ ነገር የለም እና አንድ ነገር የምታጡት ነገር የለም። ሁሉም ሌላ ሀገር ሰው ሀገር ያለው ሁሉ እኛ ሀገርም አለ ማለት ነው። እና ያው ወደ ላይ ያለው እንዳለ ሲጋራዎች ናቸው። እነዚህ ደግሞ እቃዎች ናቸው በካርቶን ማለት ነው። እና ግን እዚህ ጋር የምላችሁ ነገር ምንድነው? እኛ ከውጪ አንዳንድ ነገሮችን ይዘን እንመጣለን ምናምን እንላለን እና ይዘን እንሄዳለን ምናምን የምንል ሰዎች አለን ማለት ነው። ግን እዚህ ጋር እኛ መገንዘብ ያለብን ነገር እኛ ይዘን የምንመጣበት ኪሎ እዚህ ጋር ሲመጣ ምን አይነት ነገር ያዋጣናል ወይ እኛ ከዛ ኪሎም ሲያልፍብን ከፍለን ልናመጣ እንችላለን አንዳንድ የወደድናቸውን እቃዎች ማለት ነው። ግን እዚህ ኢትዮጵያ ሁሉም ነገር አለ። ምንም የጠፋ ነገር የለም። ምንም ነገር ማለት ነው። አይደለም ሌላ ያው አዲስ አበባ ትንሽ እየወጣ ያለ ቦታ ነው። ለገጣፎ የሚባልበት ቦታ ነው። በትላንትና በባለፈው እንደነገርኳችሁ ወንድሜ ቤት ነኝ እንዳልኳችሁ ያው አሁንም ይሄም የሱ ቦታ ነው እና ሌላው እንኳን ሲያቀር የወይራ ዘይቱላ አለ። የወይራ ዘይቱላ አለ። ግን እዚህ ጋር ምንድነው ከዛ ይዘን እንሄዳለን ከዛ ይዘን እንመጣለን የምንላቸውን እቃዎች እኛ እዚህ እንዳለ እንድናውቅ ነው እኔ መገንዘብ የምፈልገው ማለት ነው። አንዳንድ ነገርን እንድረዳ አድርጎኛል። እዚህ ጋር ሁሉም ነገር በአገሬ ላይ ከኖረ ብሬን ይዤ መጥቼ ከዚህ የራሴ የምፈልጋቸውን ነገሮች ከዚሁ ይዤ ብመጣ እና ከዚሁ ብገዛ ምን ይመስለኛል ብዬ አሰብኩኝ ማለት ነው። እናንተም ደግሞ እንግዲህ እኛ በሰው ሀገር አንዳንድ ነገሮች ስናይ እዛ የሌለ ነገር ሊመስለን ይችላል። አሁን አንዳንድ ያየነው ሰዎች ሊኖር ይችላልና ያየን ሰዎች ልንኖር እንችላለን። ግን ላላየን ሰዎች ትምህርት እንዲሆነን ነው ማለት ነው። እና ይሄንን ይመስላል የዛሬው ቪዲዮዬ። ይሄንን አስመስዬ ቪዲዮ ባጭሩ ቀርጬ ይዤላችሁ መጥቻለሁኝ። የዛሬ ቪዲዮዬ በዚህን የተመለከተ ሱቅን የተመለከተ ይሆናል። ግን ዋጋውን ለነግራችሁ አልችልም። በጣም የናረ ነው ማለት ነው። እና ያው አንዳንዴ ስናስበው ከዛም ይዘን መተን እዚህም ከኪሎ ጋር ከዋጋው ጋር አንድ ላይ ስናስበው ሁሉ ነገሩ የተመጣጠነ ነው የሚሆነው። ምንም አይለያይም ማለት ነው። እና ተሸክመን መተን እንትን ከምንል ደግሞ ከዚህ ገዝተን ዋጋውንም ቢሆን ስለነው እንትን ብንል ይሻላል። እና አሁን የምታዩት ዘይት እዚያ ጋር 5 ሊትር 640 ብር ነው ማለት ነው። ይሄ ወተት ስንት ነው ብትሉ ይሄ ወተት ደግሞ አሁን ያሳየዋችሁ ወተት ደግሞ እሱ ደግሞ ስንት ነው? 1000 ብር ነው። ይሄ ኒዶ አይደለም ማለት ነው። ኒዶ ደግሞ አለ በትልቁ አንደኛው ኒዶ ደግሞ አለ። ኒዶ ኦሪጂናሉ እሱ ደግሞ 1600 ብር ነው። እና ታዲያ እሺ ይሄንን ወተት ገዝተው የሚያጠጡ ልጆቻቸውን ምን ያህል ይችላሉ ነው? አሁን እዚህ ጋር እንዴት ነው የሚችሉት ነው? ይሄ ትንንሹን እንኳን ዋጋውን ይሄን አለም ባልጠይቅ ለነግራችሁ አልችልም። ግን እንደዚህም ሆኖ ህዝባችን በእንትን ነው እየኖረ ያለው ማለት ነው። በእግዚአብሔር ቸርነት ነው። ፈጣሪ ደግሞ አንድ ነገር እንትን ሲያመጣልን
ሌላውን ደግሞ አሻሽሎ ያመጣልናልና ፈጣሪ በቸርነቱ ነው ያኖራቸው ያለው እዚህ ውስጥ የሚኖሩ ኢትዮጵያውያን በሙሉ ሁሉም በኢትዮጵያ ውስጥ የሚኖር በፈጣሪ ቸርነት ነው የሚኖረውና አሁንም የሱ ቸርነት የሱ መርጃ የሱ ጸሎት የቸሩ መድኃኒዓለም ጸሎት አይለየን እናም ደግሞ እንዲሁም ደግሞ ፈጣሪ አምላካችን አገራችን ሰላም ምድሯን ሰላም አድርጎ መሃሏንም ጥጓንም ከሁሉም ተገን ሆኖ ቸሩ መድኃኒዓለም አገራችን ሰላም ያድርግልን እላለሁ ሰላማችሁ ይብዛ ስላዳመጣችሁኝ ከኔ ጋር ስለቆያችሁ እግዚአብሔር አምላክ ያክብርልኝ ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ወደ ቻናሌ ይቀላቀሉ ላለሁኝ ለቻናሌ ቤተሰቦችም ደግሞ ለሼር ላይክ ኮሜንት በማድረግ ይተባበሩኝ ላለው የእግዚአብሔር ሰላም አሁንም ይብዛላችሁ በቀጣዩ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ ላለሁኝ ወዳችኋለሁ አከብራችኋለሁ ባይ ባይ